ኤአይ በስራችን መጥቷል ወይስ እየመጣ ነው? በአሁን ጊዜ በአንድ ወቅት በሰዎች ሲከናወኑ የነበሩ ተግባራት በሚሊዮን የሚቆጠሩ ስራዎች በማሽን እየተከናወኑ ይገኛሉ። እናም ጥያቄው ኤአይ ስራዎችን ይቀማናል ወይስ አይቀማንም ሳይሆን ቀጥሎ የማን ስራ ይቀማል ነው። የኔ ወይስ የእናንተ? የማን ስራ ይቀማል? የትኞቹ ስራዎች ቀጥሎ ይቀማሉ የሚለው ነው። አብራችሁን ከቆያችሁ በዚህ ቪዲዮ የትኞቹ ስራዎች ኤአይ ቀድሞውኑ ተክቷቸዋል ወይም ወስዷቸዋል? ቀጥሎ ስጋት ውስጥ ያሉ ስራዎች ምንድን ናቸው? የትኞቹ ስራዎች ደግሞ አስተማማኝ የሚባሉ ወይም ደግሞ በኤአይ ቶሎ ሊተኩ የማይችሉ ስራዎች ምንድን ናቸው? እንዲሁም ጊዜው ሳይረፍድብን ምን ማድረግ አለብን የሚለውን ነጥብ አብረን እናነሳለን። ይህ ታጎ ቴክ ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ ያልሆናችሁ የደውል ምልክቷንም በመንካት ቀጥሎ የምለቃቸው ቪዲዮዎች እንደዚህ አይነት ጠቃሚ ኢንፎርሜሽን እንዲደርሳችሁ አድርጉ። ወደ ቪዲዮ እንሄዳለን። ስለዚህ ኤአይ ቀድሞውኑ የተካቸው ስራዎች ምን ምንድን ናቸው? ያም ማለት አሁን ላይ ኤአይ ሊሰራቸው የሚችላቸው ስራዎች ሞስትሊ ከሰዎች ኦልሬዲ የቀማቸው ስራዎች ምንድን ናቸው የሚለውን እኔ አሁን መስራት የሚችላቸው በተለይ ባደጉት ሀገራት በኤአይ መሰራት የጀመሩ ስራዎች ማለት ነው። ይህም ማለት አንደኛ የደንበኞች አገልግሎት ወይም ደግሞ ከስተመር ሰርቪስ ላይ የሚሰሩትን ኤአይ ቻት ቦቶች እነሱን ተክተዋል ማለት ነው። ሁለተኛ ዴታ ኢንትሪ ወይም ደግሞ መረጃ ሰብሳቢዎች ኦልሬዲ በአውቶማቲክ ሶፍትዌር ዳታ መሰብሰብ ስለተጀመረ አውቶማቲክ ኤአይ ያንን መስራት እየጀምረዋል ማለት ነው። ሶስተኛ መሰረታዊ ኮንቴንት አጻጻፍ ወይም ደግሞ የጽሁፍ ስራዎች ማለት ነው። አነስ ያሉ መለስተኛ የሆኑ የጽሁፍ ስራዎችን ኤአይ የጽሁፍ ስራዎችን በቀላሉ እየሰራ ነው፣ ለዛውም በፍጥነት ማለት ነው። አራተኛ ላይ የምናገኘው የትርጉም ስራ አደጋ ላይ የሚገኘው የትርጉም ስራ ነው። ኤአይ ትራንስሌሽን ከሰዎች በተሻለ ፍጥነት በሰከንዶች ውስጥ ብዙ ኮንቴንቶችን ትራንስሌት አድርጎ ከአንድ ላንጉዌጅ ወደ ሌላ ላንጉዌጅ ትራንስሌት በማድረጉ ከሰው ልጅ በተሻለ መንገድ ትራንስሌሽን እያካሄደ ይገኛል ማለት ነው። ሌላኛውና የመጨረሻው ኦልሬዲ ቴከን የሆነ ስራ ምንድነው? ግራፊክስ ዲዛይን ነው። ይህንን ቪዲዮ በምሰራበት ሰዓት ለራሴ የዩቲዩብ ታምናይል ወይም ደግሞ የሌሎች የኮንተንት ታምናይሎችን ክሬት ለማድረግ የምጠቀመው ምንድነው? የራሴን ግራፊክስ እውቀት ከኤአይ ጋር በማድረግ ነው ማለት ነው። ስለዚህ ኤአይ አውቶሜሽን አለ፣ ሌሎች የኢሜጅ ክሬሽን እንደ ኦክሬት ያሉ ወይም ደግሞ ይሄ ናኖ ባናና የጄሚና የጉግል ኤአይዎች አሉ እና እነዚህ ፍሪ የሆኑና ፔድ የሆኑ ብዙ አይነት ኤአይዎች መጥተዋል። ስለዚህ ኢሜጅ ክሬሽን ሲምፕል የሆነ ግራፊክስ ዲዛይን ኦልሬዲ በኤአይ ተወስደዋል ማለት ነው። በመቀጠል የምናየው ከዚህ በኋላ በጣም ሃይ ሪስክ ውስጥ የሆኑ ቀጥሎ ሊተኩ የሚችሉ ወይም ደግሞ ቶሎ ሊተኩ የሚችሉ በኤአይ ሊተኩ ሊወሰዱ የሚችሉ ስራዎች ምንድናቸው የሚለውን እኔ እስቲ እነሱ ምንድናቸው? ከፍተኛ ስጋት ያላቸው ስራዎች አንደኛ የጥሪ ማዕከል ሰራተኞች ኮል ሴንተር፣ እነዚህ ሰዎች በቀላሉ በኤአይ ሊወሰዱ ይችላሉ ማለት ነው። ሌላኛው አካውንታንትስ፣ አካውንቲንግ ኤአይ በጣም በተሻለ ሁኔታ ሊሰራ ይችላል ማለት ነው። ሌላኛውና ሶስተኛው ጁኒየር ፕሮግራመሮች ኦልሬዲ ፕሮግራሚንግ ኤአይ ከሰዎች በተሻለ ሁኔታ እየሰራ ነው የሚገኘው። ኤአይን የሚጠቀሙ ሰዎች ኤአይን ዩቲላይዝ ማድረግ የሚችሉ ሰዎች ብቻ እንጂ ሌሎች ሰዎች ፕሮግራሚንግ ኤሪያ ላይ መቆየት በጣም ይከብዳል። ማንኛውም ሰው ምንም ሳይማር ምንም የፕሮግራሚንግ እውቀት ሳይኖረው ከመሬት ተነስቶ ከአንድ ኤአይ ጋር በትክክል መነጋገር ከቻለ ትንሽዬ የዌብሳይት ዴቨሎፕመንት ወይም ትንሽ እውቀት ቤዚክ የሆነ ነገር እንኳን ካለው ዌብሳይት ክሬት ማድረግ ይችላል ማለት ነው። ስለዚህ ጁኒየር ፕሮግራመሮች ስቲል እስከ ሲኒየር ፕሮግራመሮች ድረስ በኤአይ ሊተኩ ይችላሉ ማለት ነው። ሱን ኤንድ አስማች አስ ፖስብል ሊተኩ የሚችሉ ናቸው። ሌላኛው የማህበራዊ ሚዲያ አስተዳዳሪዎች ወይም ደግሞ ሶሻል ሚዲያ ማኔጅመንት ማለት ነው። ይሄ ስራ ደግሞ ከፍተኛ ሪስክ ውስጥ ያለ ሌላኛው ስራ ነው። ያም ማለት ኮንቴንቶችን ክሬት ማድረግ ማስተዳደሩን ሙሉ በሙሉ ኤአይ መስራት ይችላል ማለት ነው። ሌላኛውና የመጨረሻው ቪዲዮ ኤዲተርስ፣ ኤአይ በሚገርም ሁኔታ ከሚውዚክ ክሪኤሽን ጀምሮ እስከ ፉል ቪዲዮ ኤዲቲንግ ራሱ መስራት ጀምሯል ማለት ነው። ስለዚህ ቪዲዮ ክሬት ያደርጋል፣ አኒሜሽን ያደርጋል፣ ፕሮዳክቶችን ሰዎች በዛ ማስተዋወቅ ይችላሉ። ስለዚህ አኒሜትድ የሆኑ የፕሮዳክት ማስታወቂያ የሚኖር ከሆነ ሰዎች በጣም ሂውጅ አማውንት ኦፍ ገንዘብ ከፍለው በሰዎች የሚያስተዋውቁበት ወይም ኤዲቲንግ የሚያሰሩበት ምንም ምክንያት አይኖርም ማለት ነው። ኤአይ ቺፕ ስለሆነ። በነገራችን ላይ ኤአይ ሰውን የሚተካበት ብቸኛው ምክንያት
ኤአይ ከሰው በላይ በጣም ስማርት ስለሆነ አይደለም። ነገር ግን ኤአይ አንደኛ በጣም ፈጣን ነው፣ ሁለተኛ ቺፕ ነው፣ በጣም እርካሽ ነው፣ ሶስተኛ ኢሞሽንሌስ ነው፣ ኢሞሽን የለውም ኤአይ። ያ ማለት እኛ ሰዎች ብዙ አይነት ፊሊንግ አለን። ያ ምንድን ነው? ይሰማናል፣ እናዝናለን፣ የምንወዳቸውን ሰዎች እናት ስናጣ በጣም እንከፋለን፣ ለብዙ ቀኖች ስራዎችን እንተዋለን፣ ለቅሶ፣ ደስታ፣ ሰርግ፣ ሀዘን ብዙ ነገር አለ። በእነዚህ ሁሉ ምክንያቶች ስራዎችን እንበድላለን። ነገር ግን ቺፕ በሆነ ፈጣን 24 ሰዓት በሳምንት 7 ቀን ሙሉ በሙሉ ስራ ላይ መሆን የሚችል ኦልሬዲ ፓወር ሶርስ እስካለ ድረስ ሁልጊዜ መስራት የሚችል ማሽን ስለሆነ ስለዚህ ካምፓኒዎች ወይም ደግሞ ድርጅቶች የትኛውም አይነት የመንግስት መስሪያ ቤት ቢሆን ለሰዎች ከሚከፍል አንድ ጊዜ ኤአይን መግዛት ከቻለ ዋንስ ኮስቱ አንዴ ነው የሚያወጣው። ከዛ በኋላ እስከ መጨረሻው ኤአዩ ሰርቪሱን ይሰጣል ማለት ነው ዊዛውት ኤኒ ላጊንግ። ስለዚህ እነዚህ ሪስክ ውስጥ ያሉ የስራ አይነቶች ናቸው ማለት ነው። ሌላኛው ኤአይ የማይተካቸው ከዚህ ወደፊት ኤአይ ለመተካት የሚቸግራቸው ስራዎች ምንድን ናቸው? ሁሉም ስራዎች ይበላሻሉ ወይም ደግሞ ይወሰዳሉ ማለት አንችልም። ምክንያቱም ዝቅተኛ ስጋት ያላቸው ስራዎች አሉ። እነዚህ ስራዎች በምን ምክንያት ነው ዝቅተኛ እንትን ያላቸው? አንዳንድ ስራዎች ስነ ምግባር፣ ሰብአዊነት፣ የሰውን ስሜት ይፈልጋሉ ማለት ነው። የገሃዱን ዓለም ግንዛቤ ይፈልጋሉ። የሰውን ዲሲሽን ሜኪንግ ይፈልጋሉ ማለት ነው። ስለዚህ ቀጣይ በኤአይ ዓለም ኤአይ ቴክ ኦቨር በሚያደርግበት ጊዜ ሰርቫይቭ ማድረግ የሚችሉ ስራዎች እንደዚህ አይነት ነገር የሚፈልጉ ስራዎች ለምሳሌ ዶክተሮችና ነርሶች አንደኛ ላይ የሚገኙ እነሱ ናቸው። ምክንያቱም የሰውን ፍርድ ውሳኔ ይፈልጋሉ። የሆነ ነገር አይቶ ከሰውየው ስሜት ሲምፕተሞች ወይም ደግሞ የደረሰበትን ጉዳት አይቶ ሰርጀሪ ይሰራ አይሰራ፣ እንደዚህ አይነት መድኃኒት ይውሰድ አይውሰድ፣ ላይክ ምን አይነት ነገር ላይ ነው ያለው ሰውየው የሚለውን ነገር ለመወሰን ሰውኛ የሆነ ስሜት ያስፈልገዋል፣ ፊሊንግ ያስፈልገዋል ማለት ነው። ስለዚህ በቅርቡ ሊተካሉ ተብሎ ስጋት የሌለባቸው ስራዎች አንደኛው ዶክተሮች እና ነርሶች ናቸው። ሁለተኛ ላይ የሚገኙት የኤሌክትሪክ ባለሙያዎች ናቸው እና የቧንቧ ሰራተኞች ወተር ፓምፕስ እና ሌሎች የቧንቧ ሃይድሮሊክ ሰራተኞች ሊተኩ አይችሉም። እነዚህም ይሄ ምን ማለት ነው? ፊዚካሊ በእጅ የሚሰሩ ስራዎች ኤአይ በእጅ እንዲይዞ የሚሰራቸው ስራዎችን ለመስራት ቶሎ ላይተካ ይችላል ሰውን። ምክንያቱም የሰውን እውቀት ስኪል ይፈልጋሉ። ፕላስ እነዚህ የኤሌክትሪክ ባለሙያዎችና ሌሎች ስራዎች የፈጠራን ክህሎት የሚፈልጉ ክሪኤቲቭ ኢንቴሊጀንስ የሚፈልጉ ስራዎች ስለሆኑ ቶሎ ላይተኩ ይችላሉ ማለት ነው። ሌላኛው እና ሶስተኛው ምንድነው? አስተማሪዎችና አሰልጣኞች ትሬኒንግ የሚሰጡ ወይም ደግሞ ቲቸርስ፣ እነዚህ ሰዎች ቶሎ ላይተኩ ይችላሉ። ይሄም ሌላ የኢንቴሊጀንስ ሌቭል ወይም ደግሞ የሰውን ስሜት የሚፈልግ ሰውኛ የሆነ ዲሲሽን ሜኪንግ ስለሚፈልግ ማለት ነው። ሌላ ስራ ፈጣሪዎች ወይም ደግሞ እንደ የተለያየ ችሎታ ያላቸው ቴክኒሻኖች፣ ኦኬ፣ እነዚህ ዳይሬክተሮች፣ የሙቪ ወይም ደግሞ የፈጠራ ዳይሬክተሮች፣ እንደገና ደግሞ ዌልዲንግ እንደ ብየዳ ያለ ስራዎችን የሚሰሩ ሰዎች ስኪል ስለሚፈልግ ኤአይ ቶሎ ላይተካቸው ይችላል ማለት ነው። እነዚህ ስራዎች ከስጋት ቀጠና ለጊዜውም ቢሆን ትንሽ ራቅ ብለው የሚገኙ የስራ አይነቶች ናቸው ማለት ነው። ስለዚህ አራተኛ ላይ ማንሳት የሚፈልገው ነገር ምንድነው? እውነተኛው አደጋ ኤአዩ ራሱ አይደለም። እውነተኛው አደጋ ምንድነው? እኛ አዳፕት ማድረግ ካልቻለን ነው። ይህም ማለት ምንድነው? መላመድ ከኤንቫይሮንመንቱ ጋር ወይም ደግሞ ከኤአዩ ጋር አብሮ መስራት ያልቻለ ሰው ነው ማለት ነው አደጋ ላይ የሚወድቀው። ስለዚህ ኤአዩ ስራ የሚወስድ ከሆነ ምንድነው ማድረግ ያለብን የሚለውን ስናይ ኤአይ ሰውን ለመተካት ሳይሆን ኤአይን መጠቀም የማይችለውን ሰው አደጋ ላይ ይጥላል። አዎ። ስለዚህ ልክ ኮምፒውተሮች መጥተው ብዙ ስራዎችን ወስደዋል። በኮምፒውተር የሚሰሩ ስራዎች መጥተዋል። ኮምፒውተር መማር የማይፈልጉ ሰዎች፣ ኮምፒውተርን መልመድ ያልፈልጉ ሰዎችን ከገበያ ላይ አስወጥቷቸዋል። አንደኛ እንደምታውቁት ከትንሽ ጊዜ ወደዚህ የሚወጡ የስራ ማስታወቂያዎች ሁሉም ምን ይላሉ? የኮምፒውተር ቤዚክ ኮምፒውተር ስኪል ያለው ወይም ያላት የሚላል። ይሄ ማለት ምንድነው? ስለዚህ ኮምፒውተርን መጠቀም የሚችል ሰው ተፈለገ እንጂ ኮምፒውተር ስለመጣ ሰዎች ከገበያ ላይ አልወጡም፣ ከስራ ላይ አልወጡም። ኤአይም አሁንም ቢሆን ሌሎች እድሎች ይዞ ነው የመጣው። ይሄ ማለት ምንድነው? ሰርቫይቭ ማድረግ እንዴት ነው የሚቻለው የሚለውን ስናይ ኤአይ
ብዙ ስራዎችን በሚሊዮኖች የሚቆጠሩ ስራዎችን ከገበያ ላይ ሲያስወጣ ወይም ደግሞ ሰዎችን እዛ ስራ ላይ ያሉ ሰዎችን ሲያስወጣቸው ብዙ ደግሞ በሚሊዮኖች የሚቆጠሩ የስራ እድሎችንም ይዞ ነው የመጣው። ስለዚህ ኤአይን መጠቀም ወይም ደግሞ መማር የሚችሉ ሰዎች ሌላ የስራ እድል ሌላ ሰፊ የሆነ ኦፖርቹኒቲ ይዞ መጥቷል ማለት ነው። ስለዚህ ወደ ውሳኔ ሰጪነት ወይም ደግሞ ዲሲሽን ሜኪንግ ጋር መሄድ እና ችሎታዎችን ስኪል ማሳደግ በኤአይ ዙሪያ ወይም ደግሞ በእንደዚህ አይነት ኮንተንቶች ላይ የራሱ የሆነ እውቀት እንዲኖረው ሰዎች ብዙ ነፃ ኮርሶች አሉ፣ ብዙ ትሬኒንግ እንትኖች አሉ። መንግስት ያመጣቸው ኢትዮጵያን 5 ሚሊዮን ኮደርስ የሚል አለ። ላይክ እንደ ዳታ ሳይንስ አለ፣ ኤአይ አለ፣ ሌሎችም ኮርሶች ትሬኒንግ ኮርሶች አሉ። በሚቀጥለው ቪዲዮ ላይ ሰራላችኋለሁ፣ ኮመንት ላይ ታስቀምጡልኛላችሁ ማለት ነው። ስለዚህ ሰዎች መላመድ ከቻሉ እና ይህንን ኤአይን አዳፕት ማድረግ ከቻሉ ከስራቸው ላይወጡ ይችላሉ ማለት ነው። ሌሎችንም የስራ እድሎች ጭምር ይዞ ነው የመጣው ማለት ነው። ስለዚህ ይህን የምናደርግ ከሆነ ወደፊታችን የኤአይ ሳይሆን እኛ ኤአይን በመጠቀም ፊቸራችንን የተሻለ ማድረግ እንችላለን ማለት ነው። ስለዚህ ከእርሱ ጋር መስራትን የሚማሩ ሰዎች፣ አብሮ መስራትን የሚላመዱ ሰዎች አሁንም ሊቆዩ ይችላሉ ማለት ነው። ይህ ቪዲዮ በጣም ከጠቀማችሁ ላይክ፣ ሰብስክራይብ እና ኮመንት በማድረግ መተባበራችሁን አትርሱ። ኤአይ ስራህን የሚተካ ይመስልሃል አይመስልም? ኮመንት ላይ አስቀምጥልኝ። ቀጥሎ ምን ላይ መስራት እንደምትፈልጉም ኮመንት ላይ ብትጽፉልኝ ደስ ይለኛል። አመሰግናለሁ። ቴንክ ዩ